ሙሉ ስሙ ፓብሎ ኢሚሊዮ ኤስኮባር ጋቪሪያ ሲሆን በተለምዶ በቅጽል ስሙ የኮኬኑ ንጉስ ዶን ፓብሎ ወይም ሰር ፓብሎ፣ ኤል ፓድሪኖ ወይም ደ ጋድፋዘር፣ ኤል ፓትሮን ወይም ደ ቦስ ተብሎ ይጠራል። እስቲ ዛሬ ደግሞ የዓለማችን አደገኛ የአደንዛዥ እጽ አዘዋዋሪ ጌታ ስለሚባለው ስለ ስመ ገናናው የናጠጠ ሀብታም የመዴን የእጽ ካርቴል ባለቤት ስለሆነው ፓብሎ ኤስኮባር አንዳንድ አስገራሚ ነገሮች እናያለን። ፓብሎ ኤስኮባር በሪዮ ኔግሮ አንቲኩያ ኮሎምቢያ ከገበሬ አባቱ አቤል ኤስኮባር እና ከኤሌመንተሪ ትምህርት ቤት መምህር ከነበረችው ከእናቱ ሄርማልዳ ጋቪሪያ በዲሴምበር 1 1949 ተወለደ። ከቤተሰቡ 7 ልጆች እሱ ሶስተኛው ልጅ ሲሆን በ1993 ከመሞቱ በፊት በተለያዩ የህገወጥ ስራዎች እንደ ህገወጥ ሲጋራዎችንና ፌክ ሎተሪዎችን መሸጥ፣ በሞተር ሳይክሎች ስርቆት፣ ሰዎችንም አፍኖ በመውሰድ የማስመለሻ ብር መጠየቅ እንዲሁም በተለያዩ ግድያዎች የተሳተፈ ሲሆን በዓለማችን በአደንዛዥ እጽ ማዘዋወር እንደሱ የተሳካለት በዘመኑ አልነበረም። ዝርዝር ወሬውን እንተውና እስቲ ስለ ፓብሎ ኤስኮባር አንዳንድ አስገራሚ ነገሮች እንመልከት። እንደሚባለው ከሆነ ፓብሎ ኤስኮባር በጎረምሳ ዕድሜው የሰዎችን መቃብር ድንጋይ ከመቃብራቸው ላይ እየሰረቀ እንደ አዲስ ቦርሾና ጠርቦ በመስራት ይሸጥ ነበር። እሱ ብቻ ሳይሆን ፌክ የሃይ ስኩል ዲፕሎማን በመስራት ለሰዎች ይሸጥ ነበር። የሚገርመው ነገር ፓብሎ ለተወሰነ ጊዜ በዩኒቨርሲዳድ አውቶኖማ ላቲኖ አሜሪካና በተባለ ዩኒቨርሲቲ ተምሮ ነበር። ነገር ግን ያው ሳይመረቅ ከትምህርቱ አቋርጦ ወጥቷል። በአንድ ወቅት የዓለማችንን 80% የሚሆነውን የአደንዛዥ እጽ የሚያቀርበው ፓብሎ ኤስኮባር ነበር። በቀንም ከ$70 ሚሊዮን በላይ፣ በሳምንት እስከ $420 ሚሊዮን፣ በአመት ደግሞ ወደ $26 ቢሊዮን ገደማ ያስገባ ነበር። አዎ ሰምታችኋል፣ ቢሊዮን ዶላር ነው ያልኳችሁ። በፎርብስ የዓለማችን የሀብታሞች ስም ዝርዝር ላይ ለ7 ተከታታይ ዓመታት ከ1987 እስከ 1993 ሊመዘገብ ችሏል። በ$30 ቢሊዮን ብቻም የዓለማችን 7ኛ ሀብታም ተብሎ ነበር። የፎርብስ መጽሔት ይህንን ደረጃ ይዞ ሲወጣ የፓብሎ ልጅ የሆነው ሁዋን ፓብሎ ኤስኮባር ፎርብስ ይህንን የገመተው ዝም ብሎ እንደሆነ ተናግሯል። ቆይ እንዴት ቢያስቡት ነው? ይሄ ሰውዬ እኮ በአመት እስከ $26 ቢሊዮን እያገኘ ነበር። ያሾፋሉ መሰል፣ ለዛውም በጥሬ ገንዘብ። እንዲያውም ብሩ ከመብዛቱ የተነሳ ምን ያህል እንዳለው ራሱ ፓብሎ ራሱ አያውቅም ነበር። ገንዘቡም ዝም ብሎ እንደ ጎርፍ ይገባ ስለነበር እነ ፓብሎን ይጨንቃቸው የነበረው ገንዘቡን የት እንደሚያስቀምጡትና የት እንደሚደብቁት ነበር። ገንዘቡን በተለያዩ መንገዶች ለመደበቅ ሞክረዋል። በጣም ሚስጥሩ በተጠበቀው ታዋቂው የሚስጥራው የስዊስ ባንክ ለማስቀመጥ ሞክሯል። እሱም አልበቃ ሲለው በበርሜል እያረገ ድብቅ ቦታዎች ማስቀመጥ ጀመረ። ይሄም አልበቃ ሲለው ሌላው በተለያዩ በገዛቸው ቤቶች ውስጥ በየግድግዳው፣ በየጣራው፣ በየመሬቱ ስር በቃ በሚያገኘው በተለያዩ ቦታዎች ይደብቃቸው ነበር። በቃ ጥሬ ገንዘቡን መደበቅ ለፓብሎ ራስ ምታት ነበር። ሌላው የሚገርመው ነገር የሚያገኘው ገንዘብ ብዙ ከመሆኑ የተነሳ ለገንዘብ መጠቅለያ ላስቲክ በየወሩ እስከ $2500 የአሜሪካ ዶላር ያወጣ ነበር። አስቡት፣ ለገንዘብ መጠቅለያ ላስቲክ ነው። ምንም እንኳን በአጉል መንገድ ገንዘቡንም ቢያገኘው እንደዚህ አይነት ችግር ብራችሁ በዝቶባችሁ የምታረጉትን ግራ የሚያጋባችሁ ችግር አያድርስ ነው ወይስ ያድርስ ነው የሚባለው? ሌላው ማወቅ ያለባችሁ ነገር ይሄን ገንዘብ እንደዚህ ደብቅ ስለነበር በእሳት አደጋ፣ በውሃና በአይጦች እየተበላበት በአመት ብቻ ከ1 እስከ $2.1 ቢሊዮን ያጣ ነበር። አዎ ከ1 እስከ $2.1 ቢሊዮን ነው ያልኳችሁ። ይሄ ለሱ ምንም ማለት አልነበረም። በቃ ለሱ ኢምንት ነበረች። ይሄ ገረማችሁ? ብዙ መረጃዎች እንደሚጠቁሙት ከሆነ በአንድ ወቅት ፓብሎ ኤስኮባር ከፖሊሶች ሽሽት ቤተሰቡን ይዞ በሜዴን የተራራ ጫካ ምሽግ ተደብቀው ሳለ ሴት ልጁ ማኑዌላ በጣም ስለበረዳት እሷን ለማሞቅ ሲል
ወደ $2 ሚሊዮን በማቃጠል እንደ ማገዶነት እንደተጠቀመው ይነገራል። የዚህ ሰውዬ ጉድ የሚያበቃ እንዳይመስላችሁ፣ እየባሰ ነው የሚመጣው። ሀገሩ ኮሎምቢያ ለአሜሪካ አሳልፋ እንዳትሰጠው ይፈራም ስለነበር ፓብሎ በአንድ ወቅት ለአገሩ ኮሎምቢያ በጊዜው የነበረባትን አጠቃላይ የ$10 ቢሊዮን ዕዳ እንደሚከፍልላት እንደጠየቀና ኮሎምቢያም እምቢ እንዳለች ብዙ መረጃዎች ይጠቁማሉ። ይሄ ሁላ እውነት ይሁን ውሸት ግን ፈጣሪ ነው የሚያውቀው። በዚህ ላይ የተለያዩ አስተያየቶች ነው ያሉት። ፓብሎ በጣም ሀብታም ከመሆኑ የተነሳ ብዙ የስቴት ቤቶች በኮሎምቢያ ማያሚ ፍሎሪዳ ሲኖሩት፣ በተለይ በኮሎምቢያ ክፍለ ሀገር የሚገኘው ኔፓሌስ የተባለው ስቴት 20 ኪሎ ሜትር ስፋት ያለው ቤቶች፣ ከ1700 በላይ ሰራተኞች፣ 27 የሰው ሰራሽ ሐይቆች፣ የመኪና እሽቅድድም መወዳደሪያ መንገዶች፣ የቡል ወይም የበሬዎች ፍልሚያ አደባባይ፣ የተለያዩ ፓርኮች እንዲሁም 3 የእንስሳት ወይም የአራዊት ማቆያ ዙ ነበረው። በውስጡም የተለያዩ የዱር አራዊቶች እንደ ዝሆኖች፣ ቀጭኔዎች፣ ነብሮችና የተለያዩ እንስሳቶች፣ እንደውም 4 ጉማሬዎች ሁላ አስመጥቶ ነበር። እዚህ ስቴት ላይም ከሞተ በኋላ እነዚህ ጉማሬዎች ተራብተው 16 ደርሰው ነበር። እናም ከዛ ቦታ አምልጠው ሰፈሩ ላይ በጠብጡ ነበር። መቼም የአውሮፕላን ማረፊያ ያለው ሰው አውሮፕላን አይኖረውም ማለት በጣም ይከብዳል። የተለያዩ አውሮፕላኖች፣ ሄሊኮፕተሮች፣ የግል ጀቶች፣ ከዛ በላይም የጦር ሰራዊት አውሮፕላን ሁላ ነበረው። የአየር ብቻም እንዳይመስላችሁ የተለያዩ የቅንጦት መኪኖች እንዲሁም ሰብመሪኖች ነበሩት። በተጨማሪም የአደንዛዥ እጽ በአውሮፕላን ከኮሎምቢያ ወደ አሜሪካ በሚያመላልስበት ጊዜ ለአውሮፕላኑ ነዳጅ መቅጃ የሚያገለግል ደሴት፣ የነዳጅ ማደያ አይደለም ደሴት ለዚህ ምክንያት ብሎ ገዝቷል። የልጆቹ ልደት ጊዜም የልጆቹ መጫወቻ የፒኛታ አሻንጉሊት ውስጥ ከከረሜላ ይልቅ በብር ኖቶች ይሞላ ነበር። ፒኛታ ማለት ያው ፈረንጆች ለልጆቻቸው ልደት ጊዜ በአሻንጉሊት ውስጥ ማለትም ፒኛታ ውስጥ በከረሜላ በመሙላት ያንን አሻንጉሊት በመስቀል አይናቸውን ጨፍነው ልጆቻቸው በዱላ አሻንጉሊቱን በመምታት ከረሜላውን የማውጣት ጨዋታ ነው። ነገር ግን ያው የፓብሎ ልጆች አሻንጉሊቱን ሲመቱ የሚያገኙት ከረሜሎች ሳይሆኑ የብር ኖቶች ናቸው ማለት ነው። ፓብሎ በህይወት እያለ ለ3000 በላይ ሰዎች መሞት ምክንያት ነበር፣ በቀጥታ በመግደል ወይም በማስገደል። ብዙ የማይታዘዙለት ፖሊሶችን፣ ዳኞችንና ባለስልጣናትን ይገል ነበር። ከፓብሎ ጋር መጋጨት የማይታሰብ ነገር ነበር። በህገ ወጥ ስራውም ስትይዙት ለእናንተ 2 ምርጫ ነበር የሚያቀርብላችሁ። ፓብሎ የሚላችሁ ፕላታ ኦ ፕሎሞ ነበር። የእንግሊዝኛ ትርጉሙ ሲልቨር ኦር ሌድ፣ በአማርኛ ደግሞ ብር ወይስ ጥይት። የቱ ነው ምርጫችሁ? ወይ ጉቦውን ትቀበላላችሁ ወይ ደግሞ ትሞታላችሁ። ሌላ አማራጭ አልነበራችሁም። ፓብሎ የኮሎምቢያ ፕሬዝዳንት የመሆን ፍላጎት ነበረው። በአንድ ወቅት የኮሎምቢያ ፕሬዝዳንት ለመሆን የኮሎምቢያ ኮንግረስ ላይ ተመርጦ ነበር። ነገር ግን ከ2 ዓመት በኋላ የፍትህ ሚኒስትር የሆነው ላራ ቦኒላ ከኮንግረስ ፓብሎን ያስወርደዋል። ፓብሎን በንዴት በተራው ላራን ከዚህ ምድር ያስወግደዋል ማለት ነው። በቃ ፓብሎ ኤስኮባር እንደዚህ ነበር። ለፕሬዝዳንትነት እጩ የነበረውን ሴዛርን ለመግደልም የአቪያንስ ፍላይት 203 አውሮፕላን ውስጥ ይኖራል በማለት አውሮፕላኑን አፈንድቶት በአጠቃላይ የ107 ሰዎች ህይወትን ቀጥፏል። ምንም እንኳን ሴዛር እዛ አውሮፕላን ውስጥ ባይኖርም ማለት ነው። ብቻ ብዙ ያለ ርህራሄ ሰዎችን ገሏል፣ አስገድሏል። ምንም እንኳን ፓብሎ አረመኔ ቢሆንም አንዳንድ የኮሎምቢያ ሰዎች ይወዱት ነበር። በጣም ይረዳቸውም ስለነበር ሮቢን ሁድ እያሉ ነበር የሚጠሩት። በኮሎምቢያ የህግ አካላት እጁን ይሰጣል። ነገር ግን የታሰረበት እስር ቤት ለካቴድራል በፓብሎ ኤስኮባር የተሰራ እስር ቤት ነበር። ኮሎምቢያ ለአሜሪካ አሳልፋ ከምትሰጠው እዛ ለመታሰር ነበር የተስማማው። ራሱ የሰራው እስር ቤት ከመሆኑ በላይ የሚጠብቁት የእስር ቤት ጠባቂዎች በሱ ምርጫ ነበሩ። በሱ ዲዛይን እስር ቤቱም ተሰርቶ ሲያልቅ ስሙ ሆቴል ኤስኮባር ወይም ክለብ ማይዳን ተብሎ ይጠራ ነበር። ይህ እስር ቤት በሚገርም ሁኔታ የእግር ኳስ መጫወቻ ትንሽ ሜዳ፣ የመጠጥ ባር፣ ጃኩዚ፣ የውሃ ፏፏቴ ነበረው። በቃ እስር ቤት አይመስልም ነበር። ለነገሩ እስር ቤት ሳይሆን ሁለተኛ ቢሮ ነበር። እሱ እንዳያመልጥ ከመጠበቅ ይልቅ እሱን ከውጭ ጠላቶች እንዳይገሉት የመጠበቅ ስራ ነበር የሚሰራው። ከዛ ግን ወደ ትክክለኛ እስር ቤት ሊያዘዋውሩት ሲሞክሩ ከእስር ቤቱ አስቀድሞ ያመልጣል።
ወደ ፍቅር ህይወቱ ስንመጣ ደግሞ ፓብሎ ሚስቱን ማሪያ ቪክቶሪያ እድሜዋ ገና 12 ዓመት እያለች እሱ ደግሞ 23 ዓመት እያለ ነበር የተገናኙት። በ14 ዓመቷም እንዳስረገዛትና በ15 ዓመቷም እንዳገባችው ትናገራለች። ፓብሎ ኤስኮባር በተለያዩ መንገዶች አደንዛዥ እጾችን ያስገባ ነበር። መጀመሪያ በተሽከርካሪ ጎማዎች ውስጥ አደንዛዥ እጾችን በማስገባት በድንበር ያሳልፉ ነበር። ነገር ግን ትንሽ ቆይተው የድንበር ጠባቂዎች አደንዛዥ እጽን የሚያሸቱ ውሾች ሲጠቀሙ ሽታውን ለማደናበር በአሳዎች ውስጥ እያደረጉ ያሳልፉ ጀመር። ነገር ግን በጣም የሚገርሙ ሁለት መንገዶችን ይጠቀም ነበር። አንደኛው በሚቀፍ ሁኔታ በእርጉዝ ሴቶች አደንዛዥ እጾችን ያዘዋውር ነበር። የታሸጉ የአደንዛዥ እጾችን በማለስለሻ ዘይት እየቀቡ በአንዴ እስከ 50 እሽጎች እንዲወጡ ያደርጋቸው ነበር። እነሱም በገንዘብ ተጠቃሚ ነን ብለው ስለሚያስቡ ያደርጉት ነበር። ይህንንም መንገድ የሚጠቀሙት በፍተሻ ጊዜ እርጉዝ ሴቶች በኤክስሬይ አይፈተሹ፣ ለልጆቻቸው ጤንነት ሲባል ማለት ነው። ስለዚህ ያለምንም ችግር ያልፉ ነበር። ለማንኛውም ፓብሎ ኤስኮባር በዲሴምበር 2 1993 ከፖሊሶች ተሸሽጎ በነበረበት ጊዜ ስልኩን በመጠቀም የት እንዳለ ካወቁ በኋላ እሱን ለማደን በተደረገ ሙከራ ለመሸሽ ቢሞክርም በመሃል በተከፈተ ተኩስ ፓብሎ ኤስኮባር ሞቶ ይገኛል። ማን እንደገደለው እርግጠኛ ነገር ባይኖርም በጆሮ በኩል በተተኮሰ ጥይት ተመቶ ነው የሞተው። የሞተው በፖሊሶች ሳይሆን ራሱን አጥፍቶ ነው ይባላል። ምክንያቱም ከዚህ በፊት ከፖሊሶች ማምለጥ ማልችል ከሆነና ከተከበኩ ራሴን አጠፋለሁ ብሎ እንደተናገረ ብዙ ሰዎች ያወራሉ። ብቻ በቀብሩ ጊዜ ከ25,000 በላይ ሰዎች ነበር የተገኙት። ነገር ግን ያ ሁላ ህዝብ ይወደዋል ወይስ አይወደውም የሚለው ሌላ ጥያቄ ነበር። የፓብሎ ኤስኮባር የገንዘብ መጠን ስንት እንደሆነ በእርግጠኝነት አይታወቅም። ወንድሙ ሮበርቶ ኤስኮባር በጻፈው መጽሐፍ መሰረት እስካሁንም ተገኝቶም አላለቀም። በየጊዜውም ከብዙ ፓብሎ ከኖሩባቸው ቦታዎች ሰዎች የደበቀውን ገንዘብ እያገኙ ነው። ማወቅ ያለባችሁ ነገር ገንዘብ ወይም የብር ኖቶች ብቻ ሳይሆኑ ወርቆችንም ያጠቃልላል። በ1989 በኮሎምቢያ በ3 በርሜሎች ሙሉ የተቀበሩ የፓብሎ 4 ሚሊዮን ፓውንድ ተገኝቷል። በቀጣዩ ዓመት ደግሞ 25 ሚሊዮን ፓውንድ ከ150 ኪሎ ግራም ወርቅ ጋር አብሮ ተገኝቷል። በ2009 ደግሞ ፓብሎ ለስራ ይጠቀማቸው ከነበሩ ደኖች ውስጥ በአንደኛው 5 ሚሊዮን ፓውንድ ተገኝቷል። በ2015 ደግሞ በገደማ ወደ 450 ሚሊዮን ፓውንድ የሚጠጋ ገንዘብ በ65 ዓመት ዕድሜ ባለው ገበሬ በጆዜ ካርቶሎስ ተገኝቷል። ይህን ያህል ብር ያገኘውም ለእርሻ ስራው መሬቱን በሚቆፍርበት ጊዜ ነበር። በቅርቡ ደግሞ በ2020 የፓብሎ ኤስኮባር አጎት ልጅ በፓብሎ ኤስኮባር የድሮ ቤት እየኖረ ሳለ በጥርጣሬ የቤቱን ግድግዳ አፍርሶ ሲመለከት 18 ሚሊዮን ዶላር ከተወሰኑ ወርቆች ጋር ማግኘት ችሏል። በዚህ አይነት እኛም እኮ ፓብሎ ኤስኮባር ይኖርበት ከነበረባቸው ቤቶች ሄደን ፈለግ ብናደርግ አንዳንድ ሚሊዮን ዶላሮች አናጣም። ግን እናንተ ብቻ የምትፈልጉ እንዳይመስላችሁ። ከተለያዩ ሀገራት የኤስኮባርን ገንዘብ ለማደን የሚመጡ የትሬዠር ሃንተሮች እንዳሉ እወቁ። እንደዚህ አይነት ሀብት ይስጣችሁ ማለት ትንሽ ያስፈራል። ለማንኛውም ስለ ፓብሎ ኤስኮባር ታሪክ በሰፊው ማወቅ ከፈለጋችሁ የኔትፍሊክስ ሲሪየስ የሆነው ናርኮስ የተባለውን ተከታታይ ፊልም ማየት ትችላላችሁ። ለዛሬ ግን ያስኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።